ቅዱስ እያልን ነው ሁልጊዜ የምንጸልየው። እኔም ሁልጊዜ አነሳዋለሁ ይህን ሀሳብ። እንዳልኩት ቅድም የሚያስገርመኝ የቤተ ክርስቲያኒቱ ድምፅ ይሄ ነው። በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እንላለን እና በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እያልን ከጸለይን በኋላ መንፈሳዊ አንድነት ነው ያለን ወይስ የጥቅም አንድነት ወይስ ምን አይነት ይሄ ሰፈር ለሰፈር ያለው አንድነት? እሱ የቤተ ክርስቲያንን መልክ እያጠፋ ነው። አሁን ያ ስለ መንፈስ ቅዱስ መነጋገራችን መማማራችን መልካም ነው፣ ግን አንድ ልብ ሳይኖርስ እውነት ይሄ መንፈስ ቅዱስ በእኛ ላይ ይሰራል? የእነንትና ቤተ ክርስቲያን እየተባባልን እስከ መቼ የሚል መልእክት ነውና እውነት እንደዛ አይነት ብሔር ነው እግዚአብሔር የሚከብረው በዚህች እንዲህ አይነት ሐሳብ ባለባት ቤተክርስቲያን? እና ይሄ ቢቀርልን ይሄ ቢጠፋልን ብዬ የምመኘው አንዱ ነገር ነው። የመንፈስ ቅዱስ ጸጋ በእርግጥም የሚኖረው አንድ ልብ ባላቸው አገልጋዮችና ተገልጋዮች እንጂ በሌላ ስላልሆነ በአንድ ልብ አብረው ሳሉ የሚለው ይሄ ነው እና በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እና ቅዱስ ጳውሎስ እንደ መጨረሻ ጥቅስ አንደኛ ቆሮንቶስ 8:13 ላይ ለጣዖት ስለተሰዋው ይናገርና እንግዲህ እንደምታውቁት ለጣዖት የተሰዋ ስጋ ይበላል አይበላም የሚል ሌላ ክርክር እዚህ እንዳላስነሳ፣ ዞሮ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በእግዚአብሔር ስም ቢባርከው ጣዖት የራሱ የሆነ ተፈጥሮ የለውም፣ ኃይልም የለውም፣ አቅምም የለውም። ጣዖት ካረከሰው እግዚአብሔር ስም ሊቀድሰው የማይችል ምንም ነገር የለም። ጣዖት ማርከስ ከቻለ እግዚአብሔር ስም መቀደስ የማይችልበት ምንም ምክንያት የለም። ነገር ግን ቅዱስ ጳውሎስ ምን ይላል? ወንድሜን የሚያሰናክለው ከሆነ ለዘላለም ከቶ ስጋ አልበላም ይላል እና ለፍቅር ሲባል ለአብሮነት ለአንዲት ቤተክርስቲያን አገልግሎት ሲባል ለእግዚአብሔር ሲባል በስሙ ለምንዘምርለት ለመንፈስ ቅዱስም ሲባል አንዳንዴ የምንተዋቸው ነገሮች አሉ ማለት ነው እና እንዲህ አይነት ልንተዋቸው የሚገቡን የግል ጉዳዮቻችንን እየተውን አንድ ልብ ኖሮን ብናገለግል እግዚአብሔር ብዙ ምርኮን ለቤተክርስቲያን ይሰጣል ብዬ አስባለሁና መንፈስ ቅዱስ መገለጫው አንድ ልብ ነው። በዚህ በዓል ላይ በዚህ ትላንት ባከበርነው ትልቅ በዓል ላይ እና አንድ ልብ ሳይኖረን ብዙ ቋንቋ ኖረን ይሄ ደግሞ መከራ መጣብን። ስለዚህ እንደው ቋንቋው ይኖረን ጸጋ ሆኗል በሐዲስ ኪዳን፣ ነገር ግን አንድ ልብ ደግሞ እንዲኖረን ነው የምመኘው። አመሰግናለሁ። አለዮት ያሰማልን ሊቀ ሊቃውንት። ትልቅ ምክር ነው። እንግዲህ እግዚአብሔር ያግዘን፣ አንዲቷን ቤተክርስቲያን በአንድ ልብ እንድናገለግል የእግዚአብሔር ቅዱስ ፈቃድ ይሆንልን። መጋቢ ሃይማኖት ተስፋዬ፣ እንግዲህ መጠቅለያው ቆንጆ መጠቅለያ ነው። ከታች ያለን የምንማር ሰዎች በእውነት በልባችን ጽላት የምንጽፋቸው ቁም ነገሮች ናቸው እየተነገሩን ያሉት። መጋቢ ሃይማኖት ወደ አንተ እመጣለሁ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። ወንድሞቻችንን ያው ቃለ ሕይወት ያሰማልን። እኛም ብዙ የተማርንበት ጊዜ ነው ያሳለፍነው። እንደው ግን ይሄ ልሳን ጉዳይ ላይ በአጠቃላይ ዶክተር አረጋም መምህር በረከትም ብዙ ማጣቀሻዎችን አንስተው ብዙ ብለዋል። በአጭሩ እኛ የምልክትና የድንቅ ስራዎች ዋና ምክንያት የቤተ ክርስቲያን ስራ ለማጽደቅና ለማመቻቸት ብቻ ነው። ሌላ ምንም ዓላማ የለውም። ከዚህ አንጻር እኛ ዝም ብለን አሁን ታምራት ለምሳሌ ልሳን ብለው አሁን ብዙ ጊዜ እንግዲህ የግለሰቦች ማስታወቂያ እና አንድ ግለሰብ ራሱን በብዙ ህዝብ ላይ የሚሾምበት የሚያታልልበት መንገድ ነው እና የማይታወቅ ጩኸት ብዙ ጊዜ ቢበዛ ራስን ማታለል ነው እንጂ ሌላ ምንም ትርጉም የለውም። የመንፈስ ቅዱስ ዋና ተግባር ራሱ ጌታችንም በወንጌል ለሐዋርያት የነገራቸው በዚህ በሐዋርያት ሥራ ምዕራፍ 1 ላይ የእስራኤልን መንግስት በዚህ ወራት ትመልሳለህን የሚል የዚህ አይሁድ እርሾ በውስጣቸው ስለነበረ ያንን የአይሁድ ጥያቄ ሲያመጡለት ጌታችን ምንድን ያለው? አብ በገዛ ስልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም እና በይሁዳ በሰማርያና እስከ ምድር ዳርቻ ምስክሮቼ ትሆኑኛላችሁ ነው የሚለው እና እስከ ምድር ዳርቻ የሚለው ሀሳብ በምድር ዳርቻ ሁሉ ከጫፍ እስከ ጫፍ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ የሚኖረውን ማህበረሰብ ቋንቋ ተጠቅማችሁ ለእኔ ምስክሮች ትሆናላችሁ። ይሄ ታላቅ ምስጢር ይከፈታል፣ ይገለጣል እና የመንፈስ ቅዱስም ዓላማና ስራ አንዱ
እውቀትን መግለጥ ነው። መናፍስትን መለየት እንድንችል የሚያግዘን ነው። በውስጣችን ልክ እንደ ሙቀት የሚሰራ እንደመሆኑ መጠን እንዲህ አይነት ነገሮች የሉም እና በአብዛኛው በአባቶቻችን ሕይወት ይህ እንደማይታወቅ ብዙ ኦርቶዶክሳውያን ጽፈዋል። አንድ ፊሊፕ ፒተር የተባለ ሊቅ ምንድን ነው የሚለው? በቤተክርስቲያን አባቶች ዘንድ በልሳን ስለመናገር ማጣቀሻዎችን ብዛም የሉም ነው የሚለው በጥንቷ ቤተክርስቲያን። እና እንደውም በሁለተኛው መቶ ክፍለ ዘመን ሁለት አባቶችን ያነሳል። ሄሬኔዎስ እና ተርቱሊያንን ያነሳና እነዚህ በብዙ ቋንቋዎች ይናገሩ የነበሩ እና ብዙ ቋንቋ ይገለጥላቸው የነበሩ አባቶች እንደነበሩ ነው አንስቶ መጨረሻ ላይ ግን ከዚያ ውጭ ሌላ ምንም አናገኝም ነው የሚለው። እና በኋላ ቅድም መምህር በረከት እንደተናገረው ቤተክርስቲያን ስትጎለምስ እየሞተ የመጣ ጉዳይ ነው። ትልቁ ዓላማ ቤተክርስቲያን እንድትሰፋ ስለሆነ እንዲህ ሚራክል የሆኑ ጉዳዮች አንዳንድ ጊዜ ለማዳን እግዚአብሔር የሚጠቀምበት። አሁን እኛ ለምሳሌ በቤተክርስቲያናችን በቅዳሴያችን እንኳ ወንጌላት መልእክታት ይነበባሉ ምናምን እናውቃለን። መጻሕፍተ ነቢያቱ ይነበባሉ። በስርዓት አምልኳችን ውስጥ ታምረ ማርያምን እንኳ ብንመለከት ከስርዓት አምልኳችን ውጭ የምናነበው ነው። ተአምር ይደረጋል፣ አሜን ብለን የምንቀበለው ነው። ምክንያቱም ከዚህ ከተፈጥሯዊ ክስተት የተለየ ስለሆነ እግዚአብሔር ይችላል በሚለው የምንቀበለው እንጂ የአምልኳችን እንኳ ዋና የምናደርገው አይደለም። ተረፍ ነው የምናደርገው። እግዚአብሔር እዚያው ባለበት እንደገለጠለትና በእነሱ ቋንቋ እንዳወራላቸው እንደመለሰላቸው እሱም በዚህ እንደተደነቀ ራሱ በተገለጠለት ነገር እግዚአብሔር እንዳደነቀ፣ ግን ዓላማው ምንድነው? እነዚህ ሁለት የመጡ ጥያቄ ይዘው የመጡ ሰዎችን ማዳን ነው። ስለዚህ ከዚህ አንጻር ይሄ የልሳን ጉዳይ ልክ እንዲህ ባለ ሁኔታ የሚታይ እንጂ ቅድም ዶክተር አረጋም እንዳስቀመጠው ኦርቶዶክሳውያን እኛን በሚያድንና ለእኛ በተሰጡን ህብረት ውስጥ በሚከቱን እና ለመዳናችን ዋነኛ ጉዳዮች የሚሆኑትን ነገሮች መቀበል እሱ ትክክለኛው መንገድ እንደሆነ መረዳት ነው። ምክንያቱም እኛ አንዱ ራሱ በምንድን ነው የምንለየው? ከመንፈስ ቅዱስ ይናገር አይናገር ራሱ አንድ ግለሰብ ተናግሮ ነው ራሱ የሚያብራራልን እና እነዚህን በምን እንለያለን? ኢያሱ እኮ አንድ የጠየቀው ጥያቄ አለ አይደለ? መልአኩ ቅዱስ ሚካኤል በተገለጠ ጊዜ ከመስገዱ በፊት ከኛ ወገን ነው ወይስ ከጠላቶቻችን የሚል ጥያቄ አቅርቧል። መጥምቀ መለኮት ዮሐንስም ጌታችንን እንግዲህ በማኅፀን ጽንስ የመሰከረለት ነው። ግን በእስር ቤት በወህኒ ሆኖ ደቀ መዛሙርቱን ልኮ ይመጣል የተባለው አንተ ነው ወይስ ሌላ እንጠብቅ የሚል ነው አበግቡ ብሎ ታላቅ ምስክርነት የሰጠ በጽንስ ውስጥ የጠባብ ማኅፀን መጋረጃ ሳይሆንበት በማኅፀነ ድንግል ያለው ማን እንደሆነ የተረዳ ዮሐንስ እንኳን ጠይቋል። ዝም ብሎ አልተቀበለም። ዝም ብሎ መቀበልን ጌታም አላስተማረንም፣ አባቶቻችንም አላስተማሩንም። እና እንዲህ ባለ መንገድ ኦርቶዶክሳውያን ራሳቸውን መጠበቅ በትክክል በቤተ ክርስቲያን የሚተረጎሙ እውነታዎችን እየተቀበሉ እንዲኖሩ ነው የምመክረው። አመሰግናለሁ። ቃለ ሕይወት ያሰማልን። መጋቤ ሃይማኖት እግዚአብሔር ይስጥልን። ቀሲስ ቴዎድሮስ የማጠቃለያ 2 ደቂቃ። እሺ መምህር ያሬድ እግዚአብሔር ይስጥልኝ። እንግዲህ በጣም ብዙ ጥቅል ሀሳቦች በደንብ ተነስተዋል እና እነሱን በልባችን ጽላት ላይ መጽሐፍ ይኖርብናል ልጆቻችን። እንግዲህ ሳጠቃልል አንደኛ እግዚአብሔር መንፈስ ቅዱስ ፈጣሪ ዓለማት መሆኑን ማወቅ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር እንደሚለን መጽሐፍ ቅዱስ መረዳት፣ ከአብ ከወልድ ጋራ ሶስተኛ አካል መሆኑን ማመን፣ በስሙ በግብሩ ልዩ መሆኑን መረዳት ይኖርብናል። ከዛ ውጭ ደግሞ በጣም በርካታ ጸጋዎች አሉት። ሁላችንም የተሰጠን ጸጋ አለ። በተሰጠን ጸጋ ቅድስት ቤተክርስቲያንን ማገልገል ይኖርብናል። እንግዲህ ባህሪያቱን ስንመለከት ሁሌም በቤተክርስቲያን አባቶች የሚነገሩን የመንፈስ ቅዱስ ባህሪያት አሉ። መንፈስ ቅዱስ ያጸናል፣ መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ ያረጋጋል፣ መንፈስ ቅዱስ ያስደስታል። መንፈስ ቅዱስ በህይወታችን ውስጥ በየቀኑ የማይሰራው ስራ የለም እና ከአምልኳችን ጀምሮ እስከ ቤታችን ትንሿ ቤተክርስቲያን ትዳራችን ውስጥ ሁሉ የቤተሰቡን አንድነት ጠብቆ የሚያኖር ያመኑት አንድ ነፍስ ነበሩ፣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ
ሆነው እንዲኖሩ ያደርጋል ተብሎ የተነገረለት እግዚአብሔር መንፈስ ቅዱስ ነው እና ሰው ሲወድቅ እግዚአብሔር መንፈስ ቅዱስ እንዲያነሳው፣ ሰው ደስታ ሲያጣ እግዚአብሔር መንፈስ ቅዱስ እንዲያስደስተው፣ ሰው መጽናት ሲያቅተው እግዚአብሔር መንፈስ ቅዱስ እንዲያጸናው፣ እንዲያጽናናው፣ ጎደሎን እንዲሞላለት ሁሉ በህይወቱ እየጸለየ እየጠየቀ መኖር ይኖርብናል። ሁልጊዜም በዓለ ጰራቅሊጦስ በመጣ ቁጥር ስለ መንፈስ ቅዱስ ሳንማር ቀርተን አይደለም። ነገር ግን ከማመን እንዘገያለን ብዙ ጊዜ እና ቅዱስ ጳውሎስ ጢሞቴዎስ እንደመከረው አንተ ግን ባመንኸው፣ በተማርኸው፣ በተረዳኸው ጸንተህ ኑር እንዳለው ለልጆቻችን የምንመክረው ትልቁ ምክር ባመኑበት፣ በኖሩበት፣ በተማሩት ቤተክርስቲያን ባስተማረቻቸው ትምህርት ጸንተው እንዲኖር ነው እንጂ ይሄ ጊዜ ያመጣውን ነገር ወደኋላ እንዲተውት ነው። ስለ ልሳን ምንም መጽሐፍ ቅዱስ እንኳን ባይጠቀስልን ግን ልክ እንዳልሆነ የምንረዳበት እንትን አለን፣ ጉዳይ አለን እና እሱን ማወቅ ከሁሉ በላይ ደግሞ ቅድም ወንድሞች ደጋግመው እንደነገሩን አሁንም እኔ ማጽንቼ የምናገረው በተለይ ዛሬ ለቤተ ክርስቲያን ለምዕመናንም ለሁሉም የሚያስፈልገው ከጸጋ ስጦታ ይልቅ መንፈሳዊውን ፍሬ በብርቱ መፈለግ ነው። ያን ጊዜ ወደ በለሲቷ ተርቦ የተጠጋው ጌታ ዛሬም ተርቧል እና የተራበው የሚበላና የሚጠጣ ነገር አጥቶ አይደለም። ከሰው ልጆች ማግኘት ያለበትን የመንፈስ ፍሬ ስላጣ ነው። ፍቅሩን፣ ሰላሙን፣ ደስታውን፣ እርቁን፣ ራስን መግዛቱን፣ ቅንነቱን፣ የዋህነቱን፣ ትዕግስቱን ለሁላችን ያድለን። እግዚአብሔር ይስጥልኝ መምህር። እሺ ቀሲስ ቃለ ሕይወት ያሰማልን። መምህር በረከት እንግዲህ ምን ይዘን እንውጣ፣ ምን ይዘን በልባችን ምን እንያዝ የሚለውን ደግሞ ወደ መምህር በረከት። ያው ደጋግሞ መናገር ጥሩ ነው። በልብ ነገር ለመሳል ይሆናል። የተነገረውን ነው የምንደግመው። የመንፈስ ቅዱስ ፍሬዎች በሚስጥራተ ቤተ ክርስቲያን በኩል የምናገኘውን ጸጋ እሱ ነው ማረጋገጫችን። ለሁሉም የሚሆነው ለሁሉም የተሰጠው እሱ ነው። መንፈስ ቅዱስ ሁላችንንም እንደገና ይፈጥረናል፣ ያድሰናል፣ ልጅነትን ይሰጠናል፣ ሚስጥራትን ያካፍለናል፣ ይቀድሰናል፣ ያነጻናል፣ ሚስጥር ይገልጥልናል፣ አምላካዊውን ነገር እንድንመረምር ያደርገናል። ይሄ ለሰው ሁሉ የተሰጠ ነው። ነገራችን ላይ እንደየአቅሙ እንደየደረጃው ሰው በመንፈስ ቅዱስ ጸጋ ማደግ እና ቅዱስ ጳውሎስ ምንድነው የሚለው? ወደ ክርስቶስ ሙላት ስፋቱ ጥልቀቱ ወደማይታወቀው ሚስጥር ማደግ፣ በዚያ ውስጥ መኖር መዋኘት ይችላል። ይሄ ለማንኛውም ሰው የተሰጠ ነው። እነዚህ ተአምራት ግን ቅድም አረጋም ሲለው ነበረ፣ ሌሎችም መምህራንም ያሉት ሲጀመር ሁሉም ጸጋ ለአንድ ሰው አይሰጥም። ለአንዱ ሰው ማስተማር ቢሰጥ፣ ለአንዱ ሰው ቋንቋን ማወቅ ቢሰጥ፣ እያንዳንዱ በየድርሻው አንዳንድ ቢደርሰው ነው። ሁሉም የሚሰጣቸውም ይኖራሉ እንደነ ጳውሎስ። ግን ይሄ ለሁሉም ሰው የተደነገገ ለሁሉም ሰው የሚሰራ አይደለም። አንደኛ። ስለዚህ ለሁላችንም በሚሆነው ነገር ላይ እናተኩር። ሁለተኛ፣ ጳውሎስም ደጋግሞ የተናገረው የጥንቷ ቤተክርስቲያንም የተረዳችው በልሳን መናገር የትልቅ መንፈሳዊነት ምልክት አይደለም፣ ተአምር ነው። ይሄ ምንድን ነው? ሌላ ቋንቋ፣ ቀድሞ የማያውቁትን ቋንቋ መናገር፣ ሰውም የመላእክትን ቋንቋ ቢናገር አንድ ሰው ተአምር ነው እንጂ ይሄ በመንፈስ ቅዱስ አድጎ የሆነ ብጽህና ቅድስና ላይ የመድረስ ምልክትም አይደለም። ቤተክርስቲያንም እንደዚህ አልወሰደችውም። አሁንም ፕራክቲካል የሚታየው ማነጫ ሳይሆን ማፍረሻ፣ ማጭበርበሪያ፣ ሰዎችን ወደ ሌላ አጋንንታዊ ወደሆነ አሰራር መውሰጃ ነውና ይሄንን ፊታችን ከዚህ ያዙረን እኛ ብቻ ሳይሆን ሌሎችም ስለሚያዳምጡ ነው እንደዚህ የምንለው። ወደ እውነቱ በመንፈስ ቅዱስ ወደ መታነጹ፣ በመንፈስ ቅዱስ ወደ መለወጡ፣ ወደ ቅድስናው፣ ወደ ኑሮ፣ ወደ ህይወቱ መሄድ ነው የሚገባን። ይሄ ነው ዋናው የቤተ ክርስቲያን ዋናው መሰረቷ፣ ሁልጊዜም ጸንቶ ያለው
በሐዋርያት ዘመን አካባቢ የቋንቋ ጉዳይ ምክንያቱም አንደኛ ወንጌል ለዓለም ሁሉ ለሁሉም ቋንቋ የተሰጠ መሆኑ እንዲታወቅ ያ አዲሱ ኪዳን ለሆነ ቋንቋ ለሆነ ብሔር ለሆነ ኤትኒክ ግሩፕ አይደለም ለሁሉም ዓለም ነው በሁሉም ቋንቋ በሁሉም ሕዝብ ዘንድ የተሰጠ ነው ለሁሉም የሚሆን ነው ብሎ መንፈስ ቅዱስ ያንን ለመግለጽ ሐዋርያትን በልዩ ቋንቋ ማናገር ቋንቋ ላይ መንፈስ ቅዱስ በኃይል የሚሰራው ስራ ነበረ። ያ በቃ ሚሽኑ ተፈጽሟል። ወንጌል ለዓለም ሁሉ ሆኗል። አሁን ክርስትናን ከሆነ ብሔር ጋር የሚያገናኘው ከሆነ ቋንቋ ጋር የሚያገናኘው ሰው የለም። ስለዚህ ያ ስራው ተፈጽሟልና አሁን ሰዎች በቋንቋ በታምራት የመናገር ምናምን ሳይሆን በመንፈስ ቅዱስ መታነጽን የመንፈስ ቅዱስ ማደሪያ መሆንን መቀደስን ከክፉ ስራ መራቅን ክርስቶስን መምሰልን ፍቅርን ተስፋን የመንፈስ ቅዱስ ፍሬዎችን እነዚህን ለመያዝ ነው መትጋት ያለብን። ይሄ ነው ሁልጊዜም መንፈስ ቅዱስ እስከ ዓለም ፍጻሜ በቤተ ክርስቲያን ለሁሉም ክርስቲያን የሚሰራው ስራ ይሄ ስለሆነ በዛ መጽናት ያንን ይዞ መኖር ያንን መናፈቅ እና ቤተክርስቲያንን እውነተኛዋን ቤተክርስቲያን አሁን የሆነ ቋንቋ በመናገር ምናምን አይደለም የምትለየው። ምክንያቱም ቅዱስ ጳውሎስ ራሱ ልሳንም ያልፋል ብሏል፣ ሲስ ያደርጋል ይቆማል ብሏል እንጂ ቤተክርስቲያን አይደለም። ጳውሎስ ራሱ ቀድሞ ታይቶት ተናግሯል፣ ልሳንም ይቀራል ብሎ ተናግሯልና አሁን ያለችው ቤተክርስቲያን እስከ ዓለም ፍጻሜ ድረስ ያለችው ቤተክርስቲያን የምትታወቀው በፍቅር በእውነተኛ ትምህርት ሐዋርያት ያስተማሩትን ትምህርት ይዛ በመገኘት የሐዋርያትን ሕይወት በመኖር በቅዱሳት መጻሕፍት እውነተኛ ትምህርት በመኖር ሐዋርያዊ ቅብብሎሽ ያላት በመሆን በዚህ ነው የምትለየው ቤተክርስቲያን እንጂ በልሳን ትታወቃለች አልተባለም። ቤተክርስቲያንን በልሳን ትለዩዋታላችሁ አልተባለም። ሲጀመር እንደዛ ከሆነ ቤተክርስቲያን ለ1900 ዓመት የለችም ማለት እኮ ነው። ልሳን አሁን በቅርብ ጊዜ የተጀመረ ነው በፕሮቴስታንቱ ዓለም 100 ዓመት ምናምን የክርስቲያኒክ እንቅስቃሴ የቅርብ ጊዜ ጉዳይ ነው ቅድም እንዳልነው ማለት ነው። ስለዚህ መሰረታዊ የሆነ ጉዳይ አይደለም። የመንፈስ ቅዱስን ጸጋ እናናንቅም። አሁን በሐዋርያት ዘመን ቋንቋ ተሰጥቷቸው በሌላ ቋንቋ ማስተማር ድንቅ ነገር ነው። ዝቅ እያደረግነው አይደለም። ግን የሚበልጠው ጸጋ ለሁሉም የተሰጠው ጸጋ እስከ ዓለም ፍጻሜ የሚቀጥለው ጸጋ ያንን አጽንተን መያዝ አለብን የሚለውን እንደው ለመድገም ነው መመሪያ። ቃለ ሕይወት ያሰማልን። የሚበልጠውን የጸጋ ስጦታ ፍቅርን ድነታችንን ይዘን እንድንገኝ ነው። መምህር ኤፍሬም 2 ደቂቃ መጠቅለያ ሰጦትና ዲያቆን ዳዊት ከዛ በኋላ እንደው ቅድም ስትከራከርበት በነበረው ጉዳይ እኔ እንኳን አልሰማሁም ከፋንቱ ጋርም እያወራን ነበርና እሱ ሐሳብ ተነስቶ እስቲ በእሱ ሐሳብ ላይ ሊቀ ሊቃውንት ሊሰጡን ነገር ካለ ድንገት ከስር ሲያዳምጡ የነበሩ ሰዎች በእሱ እንጠቀልለው ነው። መምህር ኤፍሬም ወደ እሱ እመጣለሁ። መልካም ቃለ ሕይወት ያሰማልን። በደንብ ሐሳቡ ተገልጿል። ብዙ የምጨምረው ነገር የለኝም። ፍቅርን ለማጽናት ያክል ግን በዛ ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ 3ኛው ምዕራፍ ቁጥር 10 ላይ አንድ ሰው ነግረው አስተምረው ተከራክረው የማይመለስ ከሆነ ተወው፣ ይልቁንስ ክፋቱን ሌላው እንደሱ አይነቱ እንዳያሳስት ግለጽበት ይላልና ሰዎች በዚህ በአንድ በልሳን ብቻ ተከራክረን የሚመለሱም አይደሉም። ብንግባባም ደግሞ ራሱ ክርስቶስ ላይ ስላልተግባባን
ረድኤተ መንፈስ ቅዱስ ላይ ሄደው ለምን እንዳረፉም አልገባኝም። ዙሮ ይሁን ትልቁ ነገር ግን ለነሱም ለኛም ለሁሉም ሰው ማስተላለፈው መልእክት ምንድነው? ከምንም በላይ ቅድም እነ ሊቀ ሊቃውንቱም ሲሉ እንደነበረ ፍቅር መልዕልተ ሕግ ነው። በፍቅር የጸና እኛው ለሀገራችን የሚያስፈልገን ተጨማሪ ፍቅር እንጂ ተጨማሪ ቋንቋ አይደለም። ቋንቋው ያለው ቋንቋ አልጠበበንም፣ በቂ ነው። ለዛውም በጣም ሰፊ ነው። በቋንቋው ውስጥ ግን ፍቅር ከሰዎች ዘንድ ጠፍቷልና ከቋንቋ ይልቅ የፍቅርን ጥቅም መረዳት መልካም ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የጻፈው 14ኛው ምዕራፍ ካለው ሂዶ ዘሎ ከመግባት ወደ ኋላ ወርደው 13ኛው ምዕራፍ ጀምረው በደንብ ቢያነቡት የተሻለ ትርጉም ያገኙበታል። ይሄ በእንተ በቆየተ ፍቅር ሚል ምዕራፍ 13 ቁጥር 1 ላይ ስለ ፍቅር ጥቅም ወእመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቅሮ አልበ የኮንኩ ከመድምጸ ብርት የሰዎችን ቋንቋ የመላእክትን ቋንቋ ሁሉ ባውቅ ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ ብሎ ይናገራል። በሰዎች ዘንድ ፍቅር የሌላቸው የፈለጋቸውን ቋንቋ ቢናገሩ ቢተረጉሙ አዲስ ልሳን ቢያመጡ በእግዚአብሔር ዘንድ ሞገስ እንደሌላቸው ይናገራል። ወተፋቅሮ አልበ የኮንኩ ከመድምጸ ብርት ፍቅር ከሌለኝ እንደሚደበደብ እንደሚጮህ ብረት ሁኛለሁ። ወእማኮ ከመከበሩ ዘይዘበጥ ወይም ያለ ደመወዝ ዝም ብሎ እንደሚለፈልፍ ጽድቅንም እንደማያገኝ እንደተጠረዘ ከበሮ የምለፈልፍ የምጮህ ሁኛለሁ። ወእማኮ ከመከበሩ ዘይዘበጥ ወእመኒ ተነበይኩ መጻያትን ብናገር የሚመጡትን ብናገር ያላፉትን አስታውሽ እንኳን ብገልጽ ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ። ዋይመርኩ ኩሎ ዘህቡ የተደበቀውን ሁሉ ብናገር ሰዎች ያልሰሙትን አዲስ ምስጢር ባመጣ ወተፋቅሮ አልበ የኮንኩ ከመድምጸ ብርት ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ። ወኩሎ ጥበበ አንድነትን ሶስትነትን ባውቅ ምስጢር ብመረምር ባጠና ብራቀቅ ወእመኒ በየ ሃይማኖት እስከ አፈልስ አድባረ ተራራን እስከምን ድረስ ሃይማኖት አለኝ ብዬ ብናገር ባስተምር ወተፋቅሮ አልበ የከንቱ ኮንኩ ፍቅር ከሌለኝ የፈለኩትን ብል ምንም ባደርግ ፍቅር ከሌለኝ ከንቱ ነኝ እያለ ይናገራል። ወእመኒ ውሃብኩ ለምጽዋት ኩሎ ነዋየ ያለኝን ገንዘብ ሁሉ ሳልሸሽግ ሳልከፍል ለሰዎች ሁሉ ብሰጥ ፍቅር ከሌለኝ ከንቱ ነኝ። ወአዲ ስጋዬን ለውእየተ እሳት ስጋዬንም ለመቃጠል አሳልፌ ብሰጥ ወተፋቅሮ አልበ የኮንኩ አልቦ ዘረባሃይኩ ፍቅር ከሌለኝ ምንም የለኝ የሚጠቅመኝ ነገርም የለም እያለ የሐምግ ልበ ይላል ትርጓሜ። ይሄ ንጽህና የሌለው ወድን ቆርጣል ይላሉ። ንጹህ የማይሆነው ምንጭ ለሌለው ማለት እና ምንጭ የሌለው አስተምህሮ ነው በእነሱ በኩል የሚመጣው። ምን ሰማቸው ምንጭ ጠቅሰው በደንብ ቢያስተምሩ ለነሱ መልካም ነው እንዳንል ማንግባባው መንፈስ ቅዱስ ላይ ብቻ ሳይሆን ክርስቶስም ላይ ስለሆነ በደንብ የማንበብ የማጥኛ ጊዜ ወስደው ቢያዩ ወደ አማናዊው አንድ ወደ ሆነው ዋህደ ባህሪ ኢየሱስ ክርስቶስ እንደሚመጡ ሙሉ ተስፋ አለንና ይዘነው ምን ሄደው በዚህ ትምህርት በውይይታችን ውስጥ አንድነትን በደንብ ያጠነከረ ልዩነትን ያጠፋ ከቋንቋ ይልቅ ፍቅር ላይ ትኩረት ያደረገ ሐሳብ እንዲኖረን ለማለት ነው። እግዚአብሔር ይስጥልን። ቃልበት ያሰማልን መምህር። ከልብ የማይጠፋ መደምደሚያዎች ነው እየሰማን ያለ ነው። ዲያቆን ዳዊት ተዘጋጅ። እንደው ሊቃውንት በቅድሙ ሐሳብህ ላይ ነገር እንዲሰጡ ነው። ዶክተር አረጋ ምን ይዘን እንሂድ? ከዲያቆን ዳዊት በፊት ማሳረጊያው ለሱ እሱ ባነሳው ሐሳብ ዙሪያ እንግዲህ እኔ አልሰማሁም ብዙ ማለት አልችልም። ዶክተር አረጋ ምን ይዘን እንሂድ? በጣም ደስ የሚል ቴካዌይ ይባላል አይደለ? ቆንጆ ቴካዌይ እየሰጣችሁን ነው። እግዚአብሔር ያቆይልን ሁላችሁ። ያ በጣም ጥሩ ነው። ሁላችንም ጥሩ ቴካዌይስ አግኝተናል። እኔም 3 ቴካዌይስ ማስቀመጥ እችላለሁኝ ጉዳያችንን ለመጠቅለል። አንደኛ ክርስቲያኖች ፈጽመው ተአምር ለማድረግ መሞከር የለባቸውም።
ክርስቲያኖች የሚያስፈልጋቸው ገድል እንጂ ተአምር አይደለም። ማለት የሚጠበቅብን ተጋድሎ ነው። አንድ ሊቅ ገድልን ሲተረጉሙት ገድል በድንጋይ ድልድይ መስራት ነው፣ ተአምር ደግሞ በአፈር ድልድይ መስራት ነው ይላሉ። ሁለቱ በጣም ልዩነት አላቸው። ተአምር ከኛ ቁጥጥር ውጭ ነው፣ ገድል ግን በቁጥጥራችን ስር ነው። ስለዚህ ልናደርገው የምንችለው መጋደል እንጂ ክርስትና የተጋድሎ ህይወት እንጂ ተአምር ለማድረግ መመኘት በራሱ የክርስትና ጽንሰ ሐሳብ አይደለም። ሰዎች ተአምር ያደርጋሉ፣ ግን ከኛ ውጭ ነው፣ ከኛ አቅም ውጭ ነው ተአምር የማድረግ ነገር። ስለዚህ አንደኛ ገድል እንጂ ተአምር የኛ ስላልሆነ ወይም ደግሞ ከአቅማችን በላይ ስለሆነ ለጥቂት ሰዎች በልዩ ሁኔታ የሚሰጥ ስለሆነ እሱን ለማድረግ አንሞክር። ገድል ግን ሁላችን ማድረግ እንችላለን እንደየአቅማችን። አንደኛው ቴካዌ ይሄ ነው። ሁለተኛው ቅድም እንዳልነው ልሳንም በተመለከተ ልሳን ይሄ utterance of meaningless words የሚባለው ግሎሶላላያ የሚባለው ይሄ ኒው ኤክስፒሪየንስ ነው። በክርስትና ብዙም ያልነበረ ነው እና የሚያዘበራርቅ ነው፣ ትርጉም የማይሰጥ። መንፈስ ቅዱስ ደግሞ በባህሪው ለሰዎች ህይወት ኦርደርለስ የነበረችውን የመጀመሪያዋን ስትፈጠር የነበረችውን ዓለም ኦርደር ነው ያስያዛት፣ ቅርጽ ነው ያስያዛት። ህይወት አልባ ነበረች፣ ህይወት ነው የሚሰጣት። እና መንፈስ ቅዱስ ሁላችንም መረዳት ያለብን ትርጉም የሚሰጥ ነገር የሚያደርግ እንጂ የሚያዘበራርቅ አይደለም። አሁን የልሳን እናጋገራለን የሚለው የተዘበራረቀ ነው። ሶስተኛ ቴካዌ መንፈስ ቅዱስ አምላክ ነው፣ ሶስተኛ አካል ነው እና ከስላሴ አንደኛው አካል ሶስተኛ አካል ነው። ይሄን ማመን እና አምላክ ነው እና ሰዎች ግዴታ የመንፈስ ቅዱስን ሀብት መቀበል አለባቸው። ወንጌል የሚነግረን ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንፈስ አያገኝም ነው ብለው። ስለዚህ የመንፈስ ቅዱስ ትልቁ ስጦታ ማድረግ ያለብን ግዴታችን ከመንፈስ ቅዱስ መወለድ ነው። የመንፈስ ቅዱስን ልጅነት ማግኘት ነው። ከዛም መንፈስ ቅዱስ ህይወቷ፣ ክርስቶስ ደግሞ ራሷ በሆነች ቤተክርስቲያን አካል ሆኖ ተተክሎ መኖር ነው። እነዚህ ሶስቱን ቴካዌ እንድትይዙ ፈልጋለሁ። ኦቨርኦል ግን መንፈስ ቅዱስ የክርስቲያኖች አንድነትን የሚያመጣ ነው። አንድነትን አጽንተን እንድንኖር ቅድም ሊቀ ሊቃውንት እንደጀመሩት አንድ ልብ ተናጋሪ፣ አንድ ልብ አሳቢ፣ አንድ ቃል ተናጋሪ ይላል። አንድ ቃል በልዩ ልዩ ቋንቋ ሊናገር ይችላል፣ ግን ደግሞ አንድ ልብ መኖር አለበት እና ይሄንን ለማምጣት ቤተክርስቲያንም ጥያቄ መጠየቅ ያለባት በእውነት አንድ ልብ አለኝ፣ አንድ ቃል ስናገራለሁ፣ የምናገረው ቃል ማለት በልዩ ልዩ ልሳን ሊሆን ይችላል፣ ግን አለን ወይ? ይሄን በላ መፈተሽ እንደ አንድ ቤተክርስቲያንም ከእያንዳንዳችን ከምዕመናንም የሚጠበቅ ነው ለማለት ነው። በጣም ደስ የሚል መርሃ ግብር ነበር። ቃልዮት ያሰማልን ዶክተር አረጋ ፋንትዬ። እስቲ እንግዲህ የዲያቆን ዳዊትን ሀሳብ ሰምተን ሊቃውንቱ እንደው በዛ ጉዳይ ላይ ሪፍሌክት እንዲያደርጉ እናርግና ፈጽማለን። መቼስ ዲያቆን ዳዊት እግዚአብሔር ጸጋውን ያብዛልህ፣ እከታተላለሁ በእውነት በጸሎት በትትና ደሞም እግዚአብሔር በፈቀደልህ መጠን በማንበብ ብዙ እየታገልክ እንዳለ በታምረ ማርያም ላይ በብዙ ነገሮች ላይ እንግዲህ እግዚአብሔር ደግሞ የበለጠ ጸጋውን እንዲያበዛልህ ሁላችሁም በጸሎት እንድታስቡት ነው። ምን ነበረ ጉዳዩ? እንደው የሊቃውንቱን አስተያየት እንድንሰማ ነው። ዲያቆን ዳዊት። አሜን። በጣም አመሰግናለሁ። በድጋሚ ሁላችሁንም መምህራን አባቶች፣ እናታችን ፋንቱን ሰላም ብያለሁ። እንግዲህ ከጽንሰ ሀሳቡ ስጀምር ባለፈው አንድ ቪዲዮ እያየው እዚህ ሀገር ዩቲዩብ ቻናል ላይ ግብረ ሰዶም ነው ልጁና ያው በመንፈስ ቅዱስ ያወራን ስለሆነ መንፈስ ቅዱስ ረድቶኝ መጽሐፍ ቅዱስ አንብቤ ግብረ ሰዶም ኃጢአት እንዳልሆነ አወቅኩ የሚል አይነት ሀሳብ ሲሰጥ ሰማሁት እና በጣም ገረመኝ። እና ይሄ ሶላ ስክሪፕቶራ የሚለው ፍጻሜው ይሄ ነው። እንግዲህ አንድ ሰው እንደፈለገ መጽሐፍ ቅዱስ መተርጎም ከቻለ ይሄው እንግዲህ እያየን ነው ምን ያክል እንደሚሄድ የሚል አይነት ቪዲዮ ሰርቼ ከምላሹ ግን በተለይ ከፕሮቴስታንቱ በጣም ኃይለኛ የሆነ ግፊት አገኘሁና ሚስ ሪፕሬዘንት አደረከን ሶላ ስክሪፕቶራ ይሄ
አይደለም የሚል በጣም ተደጋግሞ ብዙ ተነሳና እስቲ እኔም በዚህ ላይ ስኮላሮች ምን ይላሉ ሶላ ስክሪፕቶራን ምን ብለው ዲፋይን ያደርጉታል የሚል እንትን ሪሰርች ማድረግ ሲጀምር በጣም በሚገርም ሁኔታ ስኮላሮቹ ይጋጫሉ እርስ በራሳቸው። ሶላ ስክሪፕቶራ ምን እንደሆነ ራሱ ብዙዎቹ አልተረዱትም መሰለኝ። አንዱ የሚለውን አንዱ ያፈርሳል። ለምሳሌ ማቲው ሰርሃቲ የሚለው ሶላ ስክሪፕቶራ ማለት the highest form of authority ነው ይላል። ጌቪን ኦርትላንድ ደግሞ የለም ሶላ ስክሪፕቶራ የአውቶሪቲ ጥያቄ ሳይሆን ኢንፋሊቢሊቲ ጥያቄ ነው እንጂ የአውቶሪቲ ጥያቄ አይደለም ብሎ ብዙ ምሳሌዎች ሰጥቷል። እነ ጆን ፔክመን እና ክሬግ ባርቶሎሚው ደግሞ ሶስት ዴፊኒሽን ሰጥተዋል። ኢንፋሊቢሊቲ ሊሆን ይችላል፣ ትረስትወርቲ እና ሰፊሽንት ነው ለነገር ድነት የሚያስፈልገን ነገር፣ and of course authoritative ነው ብለው ተርጉሞታል። እና እዚህ ጋር እንግዲህ ምንድነው ሶላ ስክሪፕቶራን ሚስሪፕሬዘንት አደረከን ለሚሉት ሰዎች ሚስሪፕሬዘንት አድርገን ሳይሆን እናንተ ሪፕሬዘንት ስላላደረጋችሁ ነው የሚል እንግዲህ ዲስከሽን ተነስቶ ነበረ ባለፈው። ያው ቪዲዮ ስለተለቀቀ በተለይ እዚህ የምታውቁት ዳኒ ወይ ዶክተር ዳኒ የሚባለው ከሱ ጋር ብዙ ውይይት አደረገን። ግን እዚህ ብቻ አይደለም እኔ ገረመኝ እነዚሁ ምሁራን መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ሐሳብ ስላላቸው በኢኩሜኒካል ካውንስል በተለይ በኒቂያ ጉባኤ ላይ ያላቸው አመለካከት ምንድነው ብዬ ሪሰርች ሳደርግ እነዚህ በኢኩሜኒካል ካውንስል የምንላቸው በሙሉ ሊሳሳቱ ይችላሉ የሚል አቋም ያዙ። በተለይ እኔ በጣም የገረመኝ ዳንኤል ዋለስ የሚባለው the Nicene Creed is one of these traditions that need to be examined and detailed and wrestled with እንግዲህ ጸሎተ ሃይማኖትን ያካተተው ማለት ነው። ስለዚህ ዛሬም ባለፈውም ቅዳሜ ዕለት ዲስከስ ስናደርግ ጸሎተ ሃይማኖትን እያሳየው ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ገባሬ ሰማያት ወምድር ያስተሪ ወዘያስተሪ የሚለው ሊሳሳት ይችላል ወይ ነው ጥያቄው። ሊሳሳት ይችላል ወይ ብዬ ስጠይቅ አዎ ሰው ሰራሽ ነውና ሊሳሳት ይችላል፣ እናምንበታለን፣ ትክክል ነው፣ ግን ሊሳሳት ይችላል፣ ፋለብል ነው የሚል በጣም የሚያሳዝን መልስ ሰጥተው ነበርና እንደውም ሌሎቹ ስኮላሮች የሚሉት ምንድነው አንድ ሰው ሚስጥረ ሥላሴን ሚስጥረ ሥጋዌን ማመን የለበትም ለመዳን የሚል አቋም አላቸው። መጽሐፍ ቅዱሱ ሰፊሽንት ነው ብለው ስለሚያምኑ እና ያው በሚስጥረ ሥላሴም ዙሪያ ዲስከስ እያደረግን ስለሆነ እንደው ሊቀ ሊቃውንት እዚህ ጋርም ስላሉ አንድ ሰው የእውነት ሚስጥረ ሥላሴን ክዶ ሊድን ይችላል ወይ? ጸሎተ ሃይማኖትስ ሪሊ ሊሳሳት የሚችል ጸሎት ነው ወይ በሚለው እንደው እንትን ዲስከሽኑ እዛው ነበር። እዚህም ላይ እርሶም መልስ ቢሰጡ ደስ ይለኛል። አይ ቲንክ በረከትም ነበሩ መሰለኝ ከስር አንዳንዱን ሰምተዋል። ያው ቅድም ብለዋል መምህር በረከት ያደመጥኩ ነበር ብለዋል። እንግዲህ ትንሽ ሪፍሌክት እንድናረግ የሚገርም ነው። እኔ አሁን አዲስ እንግዳ ትምህርት የሚለው እንደዚህ ነው። ለካ እንግዳ ትምህርት ነው የሆነብኝ እንጂ ጆሮን ጭው የሚያደርግ ነው ለእኔና ሊቀ ሊቃውንት ምን ሀሳብ አሉት? እኔ ብዙ ሀሳብ የለኝም እንዲህ አይነት ነገር ላይ ግን ትንሽ እንግዲህ የገባኝ ነገር አለ። ምን ለማለት ተፈለገ የሚለው እንደተረዳሁት ግን ምናልባት መምህር በረከት ከነበሩ በውይይቱ ላይ እንደው ዝም ምንድነው የሚባለው መንገድ ላይ ከምናገር እስቲ ሲጀምር ከነበሩት ሀሳብ ሰምቼ ብጨምር መረዳቱን ማለቴ ነው። ምን ለማለት ተፈለገ ማለቴ ግልጽ ያልሆነልኝ እኔም አለ። ለምሳሌ ይሄ ጸሎተ ሃይማኖት የሚለካው ኒቂያ ላይ በተሰበሰቡ አባቶች ስለተደረሰ ነው እንዴ? መለኪያው እኮ ከመጽሐፍ ቅዱስ የተለየ ነው ወይስ አይደለም የሚለው ነው። ከዛ ደግሞ መጽሐፍ ቅዱስ ራሱ ፋለብል ኢንፋለብል ነው የሚለው ነገር ላይ ምናልባት እዛ ደግሞ እንግዲህ ሄዶ መከራከር ይቻል ይሆናል እና ብዙ ሊያስኬደኝ ያልቻለ ከዚህ አንጻር ነው መጽሐፍ ቅዱስ ጋር የሚጋጭ ሐሳብ አለው ወይ የሚለው ነው እንጂ ኒቂያ መሆኑ አይደለም።
እኔና እናንተ እዚህ እንኳን የምንወያይበት ውይይት የሚለካው ዋና መለኪያችን የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ 81 የምንለው መጽሐፍ ቅዱስ ነው እንግዲህ በተለምዶ። ስለዚህ በዚያ ቃል የሚመዘን ነው ቃላችን ብለን ካመንን የኛ ቃል እንኳን እኔ ስህተት ነው ብዬ አላምንም። በዚያ ከተለካ መለኪያው ይሄ ምንድን ቱምቢው እሱ ከሆነ ከዚያ ውጭ ግን አሁን ባለው ሁኔታ እንዲሁ ዝም ብሎ ማንም ቃሉን እየወሰደ እንደ ከኪሱ እያወጣ የሚተረጉመው ከሆነ በገድላትም በድርሳናትም በመጽሐፍ ቅዱስም ብንስማማ በመጽሐፍ የመግባባት ያለ መግባባት ጉዳይ አይደለም። ምናልባት እንዲሁ በቤተ ክርስቲያን ያሉት አዋልድ መጻሕፍቶቻችንን እንኳን እንቀበላለን ብለው ሰዎቹ ቢቀበሉ በቃል ላይ ካልተስማማን ልክ አንዱ መጽሐፍ ቅዱስ ሁላችንም ይዘነዋል። በመጽሐፍ ቅዱስ ደረጃ መጽሐፍ ቅዱስ እውነት ነው ብለን መጽሐፍ ቅዱስ እውነተኛ መጽሐፍ መሆኑን ከተቀበለ መምህር በረከት ያው ስለነበሩ ጉዳዩን እስቲ በተወሰነ ደረጃ እናንሳው። አዎ እያዳመጥኩ ነበር። ወዲህ ስለምመጣ ሌላም ፋንቱ የነገርኩሽ አንድ ቀጠሮ ነበር፣ እሱ ስለቀረ ነው። እሱን እየጠበቅኩ ስለነበረ ገብቼ አንዴ ከገቡ ደግሞ ያው ክርክር መካከል መውጣት ሌላ ትርጉም ስለሚሰጠው ነው ያልገባሁት እንጂ ዳዊትን ብቻውን ሲያጣድፉት እያየሁ ከታችም ኮሜንት ለማድረግ እየሞከርኩ ነበረ። ግን ሀሳቡ እኔ አንደኛ የሚታየኝ ፎልስ ዳይኮቶሚ ነው የፈጠሩት። መጽሐፍ ቅዱስና የኒቂያ ጉባኤ ወይም ጸሎተ ሃይማኖት የሚል ሁለት የተለያዩ ነገር አስመስለው ነው ያቀረቡት። ጸሎተ ሃይማኖት እኮ እያንዳንዱ ቃል መጽሐፍ ቅዱስ ይወጣ ነው። ከጸሎተ ሃይማኖት መጽሐፍ ቅዱስ ቀጥታ የማይገኘው ቃል የኮንሰብስቴንሻል የሚለው ሆሞዚዮን ከአብ ጋር የተካከለ የምትለዋ ቃል ብቻ ነች። እሷ ያው የመጽሐፍ ቅዱስን እውነት ለማብራራት ሐሳቡ መጽሐፍ ቅዱስ ያለው ነው በቃል ደረጃ ማለት ነው እንጂ ከመጽሐፍ ቅዱስ ውስጥ የሌለ አንድም ቃል የለም ሲጀመር ጸሎተ ሃይማኖት ውስጥ። ለምሳሌ ሲያነሱት የነበረው በአንዲት ጥምቀትና ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን። እንደ ጥምቀት ኃጢአት ያስተሰርያል የሚለው እኮ የሐዋርያት ሥራ ምዕራፍ 2 ላይ ያለ ቃል ነው። ኃጢአታችሁ ይቅር ይባል ዘንድ ኃጢአታችሁን ይሰረይላችሁ ዘንድ ተጠመቁ ያሉት ሐዋርያት ናቸው። ስለዚህ ቅድም ሊቀ ሊቃውንት እንዳሉት ኒቂያ ላይ የተሰበሰቡ አባቶች መጽሐፍ ቅዱስ በእጃቸው ላይ የለም እንዴ ብለው የራሳቸውን ሀሳብ ነው እንዴ ሲናገሩት የነበረው? መጽሐፍ ቅዱስን በቃላቸው የሚያውቁ አባቶች እኮ ናቸው። እንዲህ 2-3 የመጽሐፍ ቅዱስ ጥቅስ ሳይሆን ሮሜና ገላትያ ላይ የሆነ ጥቅስ ይዘው ሌላውን ትተው የሚሄዱ ሳይሆን መጽሐፍ ቅዱስን ከጫፍ እስከ ጫፍ የሚያውቁ የሚረዱ በሐዋርያዊ ትራዲሽን በቤተ ክርስቲያን አረዳት መሰረት የሚረዱ አባቶች ናቸው በጉባኤው የነበሩ። ሁለተኛ ኒቂያ ቤተ ክርስቲያን ከዚያ በኋላ በዓለም ሁሉ ያለችው ቤተ ክርስቲያን የተቀበለችው ነው እና ቤተ ክርስቲያን በዓለም ሁሉ የተቀበለችው ነገር ፋሌብል ነው ማለት በሌላ አነጋገር ቤተ ክርስቲያን ፋሌብል ነች እንደማለት ነው። ያው ይሄ ለነሱ ችግር የለውም፣ ቤተ ክርስቲያን ፋሌብል ነች ብለው ያምናሉ። እኛ ግን ቤተ ክርስቲያን የእውነት አምድና መሰረት ናት ብለን ስለምናምን ቤተ ክርስቲያን እውነትን አስትም። ስለዚህ የዚህ የኒቂያ የጉባኤያት ምናምን ፋሌብል ኢንፌሊብል የሚለው ጉዳይ ኢንዳይሬክትሊ ቤተ ክርስቲያን ጋር የሚነሳ ጥያቄ ነው። ቤተ ክርስቲያን ፋሌብል ነች አይደለችም የሚለውን ጉዳይ ነው። እኔ ኒቂያም ላይ ሌሎችም ጉባኤያት ላይ ያሉ ነገር ኢንተርፕሪቴሽን ነው። መጽሐፍ ቅዱስን እንዴት እንረዳው ነው ጥያቄው እንጂ መጽሐፍ ቅዱስ ጋር የሚነጻጸር ሌላ አውቶሪቲ አይደለም። ግን መጽሐፍ ቅዱስ እንዴት እንረዳው? አሪዮስም እኮ ኒቂያ ጉባኤ ላይ መጽሐፍ ቅዱስ እየጠቀሰ ነበር። ሌሎችም መናፍቃንና መቅዶኒዎስም መጽሐፍ ቅዱስ ይጠቅሱ ነበር። መናፍቃን ሁሉ በየዘመናቸው መጽሐፍ ቅዱስ ይጠቅሳሉ። ስለዚህ መጽሐፍ ቅዱስን እየጠቀሱ ስህተት የሚያመጡ ሰዎችን እንዴት እንመክት?
ትክክለኛው መጽሐፍ ቅዱስ ልንረዳው የሚገባው እንዴት ነው የሚል ነው እና ጉባኤያት ኦቶሪቴቲቭ የሆነ በዓለም ሁሉ ያለችው ቤተክርስቲያን ተሰብስባ መጽሐፍ ቅዱስን እንዲህ ነው የምንረዳው፣ ከሐዋርያት የተቀበልኩት አስተምሮ ይሄ ነው፣ እናንተ የምትጠቀሟቸውን ቃላት የመጽሐፍ ጥቅሶች እናንተ በምትሉት አይደለም የምተረጉመው ብላ የተረጎመችበት ነው። አሁን ጥያቄው የሚሆነው ቤተክርስቲያን መጽሐፍ ቅዱስን ስትተረጉም ፋሌብል ነች ኢንፋሌብል ነች የሚል ጥያቄ ይነሳል። ቤተክርስቲያን ጋር ይመጣል ዞሮ ማለት ነው። እና እንደዛ ነው የተረዳው። ጥሩ ነገር ስታነሱ ነበረ ዳዊት። ለምሳሌ የመጽሐፍት ቀኖና በፕሮቴስታንቱ ተቀባይነት ያላቸው 66 እዚህ ጋር ይቅርታ ኢንተረፕት ስላደረግኩ ጀስት ክላሪፋይ፣ እኔ በጣም የገረመኝ ጥያቄው ጉባኤው ፋለብል ነው ወይስ ኢንፋለብል ነው አልነበረም። በነገራችን ላይ ሁሉን በፈጠረ አንድ አምላክ በእግዚአብሔር በሚሆን በእግዚአብሔር አብ እናምናለን የሚለው ስቴትመንት ፋለብል ነው ወይስ ኢንፋለብል ነው ነው ጥያቄው። እና በሚያስደነግጥ ሁኔታ ይሄ ስቴትመንት ፋለብል ነው ነው ያለው። ከዚህ ስቴትመንት ውስጥ ግን መጽሐፍ ቅዱስ ውስጥ የሌለ አንድ ቃል አለ። እኔ በጣም የገረመኝ how far they go መጽሐፍ ቅዱስ ብቻ የሚለውን ሀሳብ ዲፌንድ ለማድረግ ቤዚክ የሆነውን እንግዲህ በእግዚአብሔር አብ እናምናለን የሚለው ስቴትመንት ፋለብል ነው እስከ ማለት ድረስ ሄደዋል። እና በጣም እኔ የገረመኝ እሱ እኮ ነው። ሰው ሰራሽ እስከሆነ ድረስ እንቀበለዋለን፣ ግን ሊሳሳት ይችላል፣ ፋለብል ነው የሚል አቋም ነው ያዙት። ይሄ ነገር በጣም ተወጥሮ ሶላ ስክሪፕቸራ በዚህ ደረጃ ተወጥሮ ሲሄድ ፋየርባክ ያደርግና መጽሐፍ ቅዱስን ራሱ ወደ መጠራጠር ይሄዳል። ደግሞ መልሶ አንድ ነገር ያለ ልክ ሲወጠር ወደ ተቃራኒ አቅጣጫ ይሄዳልና በፕሮቴስታንቱ ዓለም ሶላ ስክሪፕቸራ የፈጠረው ሌላኛው ጽንፍ የዚህ ተቃራኒ ደግሞ መጽሐፍ ቅዱስን ራሱ ኩዌሽን ማድረግ ነው። አሁን በሊቃውንት በፕሮቴስታንት ሊቃውንት አንዱ ክርክር መጽሐፍ ቅዱስ ራሱ ፋሌብል ነው አይደለም ወይ፣ ምንድነው የሚሳሳት ነው የማይሳሳት ነው፣ ስህተት ይገኝበታል አይገኝበትም የሚል ጥያቄ ውስጥ ሁሉ ተገብቷል ማለት ነው። እና ይሄ ወደ መጽሐፍ ቅዱስም ራሱ የሚሄድ ነው። ቅድም ሊቃውንት እንዳሉት መጽሐፍ ቅዱስ ብቻ የሚለው ግን መጋቢ መታች እየጻፉ ነው። መጽሐፍ ቅዱስ ብቻ ምንድን ነው? ሶላ ስክሪፕቸራ ሶሎ ምናምን እያሉ በቃላት የሚያጭበረብሩት ነገር አለ። እኛ ዞሮ አሁን መጽሐፍ ቅዱስ እኮ ሃይስት ኦቶሪቲ ነው። ግን የመጽሐፍ ቅዱስን ኢንተርፕሪት የማድረግ ኦቶሪቲ ቤተክርስቲያን አላት ነው። እኛ መጽሐፍ ቅዱስን የመረዳት ኢንፋሊብሊ መጽሐፍ ቅዱስን የመተርጎም የማብራራት የማስረዳት መናፍቃን አቢዩዝ እንዳያደርጉት የማድረግ ኦቶሪቲ ደግሞ ቤተክርስቲያን ያለው ትራዲሽን አላት። የተጻፈም ያልተጻፈም ትራዲሽኗ መጽሐፍ ቅዱስን በትክክል ለመረዳት ያስችላታል የሚል ነው እንጂ አሁን እኛ የመጽሐፍ ቅዱስን ኦቶሪቲ የማንቀበል አይደለም። ግን ቤተክርስቲያን መጽሐፍ ቅዱስን እንዳቆየች የመተርጎምም ኦቶሪቲ አላት፣ የማብራራትም ኦቶሪቲ አላት። ያ ኦቶሪቲዋ ደግሞ በመንፈስ ቅዱስ የሚመራ ኦቶሪቲ ነው የሚል ነው። እና ፎልስ ዳይኮቶሚ ነው ሲታየኝ የነበረ ዳዊት መጽሐፍ ቅዱስን ከቤተ ክርስቲያን ጋር የማጣረስ የማቃረን ከጉባኤያት ጋር የማቃረን ሁለት አድርጎ የማሳየት የሆነ መስመር የማስመር አካሄድ ነው። ሁለተኛ እናንተ ያነሳችሁት ይሄ የመጽሐፍት ቀኖና ታዲያ በምን ኦቶሪቲ ነው የተደረገው? 66 መጽሐፍት በምን ኦቶሪቲ ነው? ኢንፋሊብል ነው አለ እኮ ስትመልስ። የ66 ቀኖና ፋሊብል ነው ኢንፋሊብል ስትለው ኢንፋሊብል አለ። ታዲያ ኢንፋሊብል ከሆነ ያን ኢንፋሊብል ኦቶሪቲ ማን ነው ያመጣው? ከየት ነው የተገኘው? 66 ነው አይጨመርበት አይቀነስበት ያለ ማን ነው? ከየት ነው የተገኘው? መጽሐፍ ቅዱስ ውስጥ አልተጻፈም። መጽሐፍ ቅዱስ ከልትታ ያልተጻፈ ሁሉ ፋሊብል ከሆነ የራሱ አያስኬድምና ይሄ ራስን መጽሐፍ ቅዱስን ባይዘው እነዚህ አስተምሮች አልቲሜትሊ መጽሐፍ ቅዱስን ዲስትሮይ የሚያደርጉ ናቸው። ራሱን ወደኋላ ይመለሳሉ ማለት ነው። እና ይህንን ነው የተረዳሁት። እኔም ያው
በደንብ ሀሳቡ ከአንዱ ወደ አንዱ ይሄድ ነበረ። በአንድ ጉዳይ ላይ ሳይሆን ብዙ ቦታ ላይ ይነካካ ስለነበረ ኦርጋናይዝ የሆነ ነገር አላስኩም። በእርግጥ ያው የተረዳሁት ግን ይህን ነው። እኔ ባይ ዘ ዌይ በደንብ ሀሳቡን አግኝተውታል። መጋቤም ስለመጡ እሳቸውን ማምሸው ይጨምሩበታል። ግን እኔ የተረዳሁት ምንድን ነው፣ በፕሮቴስታንት ከዚህም በፊት አቅርቤዋለሁ፣ ሞደርኒቲ ኤቭሪቲንግ ኢዝ ኢን ኮምፒቲሽን ራይት ላይክ ኢትስ አባውት ሲንጉላሪቲ ሞደርኒቲ የሚለው ሀሳብ ማለት ነው። እና ፕሮቴስታንቲዝም ከሞደርኒቲ የወጣ ስለሆነ ኤቭሪቲንግ ሃስ ቱ ቢ ሃይራርኪ፣ ባለፈው ዶክተር አረጋ ቤት ያወራ ነው ማለት እንደ ሃይራርኪ ምናምን ነገር ይሰራለታል። እና እዚህም ላይ ያየሁት እንደዛ ነው። ምክንያቱም እንትን እንቀበል ትራዲሽን እንቀበላለን፣ ግን መጽሐፍ ቅዱስ is above ምናምን የሆነ ሃይራርኪ አለ። እና ኦርቶዶክስን ደግሞ የሚያስቡት ቤተክርስቲያን ሃይራርኪ ሆኖ መጽሐፍ ቅዱስ ከስር እንደሆነ እንደዚህ አይነት ነገር ነው የሚያዩት ማለት ነው የሚመስሉን። ግን መጽሐፍ ቅዱስ ኦፍኮርስ ኢንፋሊብል ነው። ግን ቤተክርስቲያን ደግሞ መጽሐፍ ቅዱስን አብረን we translated alongside the church እንጂ not in opposition to the church። ይህንን አይዲያ የተረዱት አልመሰለኝም። ምናልባት የጎደለውን መጋቤም መጥተዋል፣ አምሹር ይጨምሩበታል። እሺ መጋቤ ብሉይ እንኳን ደህና መጡ። ይቅርታ ማይክ ሳልዘጋ ነው ለካ። ሰላም አመሻችሁ፣ እንዴት አላችሁልኝ? እግዚአብሔር ይመስገን። ከስር እየጻፉ ነበርና አንዳንድ ነገር ይህን ጉዳይ ርዕስ ይዘን በሚቀጥለው ፋንትዬ እንነጋገርበታለን። ግን መጋቤ ብሉይ ከስርም እየጻፉ ስለነበረ አንዳንድ ነገር ይበሉን እስቲ። ትክክል ነው። እርግጥ ከመሸን የገባሁኝ አጠቃላይ ዝርዝር ነገሩን ለመረዳት አጠቃላይ ነገሩን አሁን ከጥቂት ነው ውይይታችሁን የተካፈልሁት። ሀሳቡን እኔ እንደተረዳሁት በአጠቃላይ ያው በፕሮቴስታንት ትምህርት የሶላ ስክሪፕቸራት እንዴት ዲፌንድ ማድረግ እንደሚቻል የሚገልጡበት መንገድ ነው። የዛ ኤክስትሪም ሳይድ ነው፣ የዛ ኤክስትሪም የሆነ ፖዚሽን ነው። ግን ምንድነው መረዳት ያለብን መጀመሪያ መጽሐፍ ቅዱስ ብቻ የሚለውን ትምህርት ፕሮቴስታንቶች አልተረዱትም ማለት እንችላለን። አሁን በዚህ በሚናገሩት መንገድ ማለት ነው። መጽሐፍ ቅዱስ ብቻ የሚለው ፊደል ከሆነ የሆነ የመጽሐፍት ቅጠል ከሆነ ንባብ ከሆነ በዚህ መንገድ በእቺ አረፍተ ነገር ኤግዛክትሊ ሁሉን በፈጠረ በእግዚአብሔር አብ እናምናለን የሚለው አልተጻፈም መጽሐፍ ቅዱስ ውስጥ። ስለዚህ ኢንፋሊብል ሊሆን ይችላል ብሎ መናገር ይቻላል። ነገር ግን መጽሐፍ ቅዱስ ውስጥ ያለው እምነት ነው፣ ትምህርት ነው። ያ እምነት ትምህርት ከመጽሐፍ ቅዱስ ተወስዶ ሲስተማታይዝ ሆኖ ሲቀመጥ መጽሐፍ ቅዱስ ውስጥ ያለው ስካተርድ በሆነ መንገድ ነው፣ በተለያየ ቦታ ነው። ኤግዛክትሊ በዚህ ስቴትመንት ባይቀመጥም በትክክል በዚህ መንገድ ኦርጋናይዝ ባይደረግም ሲስተማታይዝ ባይደረግም ቃሉ፣ ሐሳቡ፣ እምነቱ፣ ትምህርቱ ግን ኤግዛክት ነው፣ በቃ ፐርፌክት ነው ተብሎ አይታመንም ማለት ነው። እንደዚህ አይነቱ ነገር የዋና ግቡ ሶላ ስክሪፕቸራ የሚለው ትምህርት ምንድነው የሚለውን ለመከላከል በሚደረገው ጥረት ውስጥ አንድ ኤክስትሪም የሆነ ፖዚሽን ማሳያ ሆኖ የሚቀርብ ነገር ነው ማለት ነው። እኔ እስከምረዳው ድረስ ሶላ ስክሪፕቸራ የፕሮቴስታንት ትምህርት በትክክል ኦርጋናይዝ አድርጎ ያስቀመጣቸው 3 ሌብል አሉ። በቴዎሎጂያቸው ውስጥ እኔ ማወቃቸው እና ያነበቧቸው 3 ሌብሎች አሉ። አንደኛውን ልክኛ ዶግማ እንደምንለው ዶግማቲክ አለ። ሁለተኛውን ደግሞ ዶክትሪን ሲሏቸዋል። ሶስተኛዎቹን ቲቺንግ ሲሏቸዋል። አሁን
ዶግማ የሚለው በእነርሱ ልክ እኛ እንደምንለው አይነት ነገር በእኛም ዶግማ እንደምንለው ነገር ለምሳሌ ሶላ ስክሪፕቸራ ዶግማ ነው። ሶላ ስክሪፕቸራ መጽሐፍ ላይ አልተጻፈም። መጽሐፍ ቅዱስ ላይ ሶላ ስክሪፕቸራ የሚለው ሀሳብ ኮንሴፕቱ ስቴትመንቱም ስቴት የሚደረግበት ኤክስፕረስ የሚደረግበት መንገድም አልተጻፈም። ስለዚህ እነሱ ሶላ ስክሪፕቸራ ዶግማ ነው ኢንፋሊብል ነው ብሎ የሚያምኑ ይመስለኛል። ኤግዛክት እንደዚህ አልሰማቸውም፣ ግን እንደዛ የሚያምኑ ይመስለኛል። ግን ሶላ ስክሪፕቸራ የሚለውን ካላመኑ ሶላ ስክሪፕቸራ የሚለው ኢንፋሊብል ነው ብሎ ካላመኑ በሌላ አገላለጽ ባይብል ኢንፋሊብል አይደለም እያሉ ነው ማለት ነው። ወጥቶ ሲሄድ ኮንሴፕቱ ራሱ ይሄንን ማለት የሚቻል ከሆነ ደግሞ ሶላ ስክሪፕቸራ የሚለውን ሀሳብ ራሱ መጣል አለባቸው ማለት ነው። ስለዚህ ዶግማ የሆነ ማንኛውም ነገር መጽሐፍ ቅዱስን የማይቃረን የእግዚአብሔርን ቃል የማይቃረን ከብሉይ ከሐዲስ የተውጣጣ የብሉይ የሐዲሱን ሐሳብ የሚገልጥ እስከሆነ ድረስ ከዛ እስካልራቀ እስካልተለየ እስካልተቃረረ ድረስ ኢንፋሊብል ነው ማለት ነው። ሐሳቡ ትምህርቱ ኢንፋሊብል ነው ማለት ነው። ምክንያቱም ራሱ መጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስና በዛኛው አሁን ለምሳሌ ጸሎት ሃይማኖት ውስጥ ባለውና መጽሐፍ ቅዱስ ውስጥ ባለው ቃላ መካከል ትምህርት መካከል ልዩነት መፍጠር አይቻልም። ሐሳቡ፣ እምነቱ፣ ትምህርቱ ልዩነት መፍጠር አይቻልም። ካልቻለ ጸሎት ሃይማኖት ራሱ ክሪዱ ኢንፋሊብል ነው ማለት ነው። ግን እነርሱ ማንኛውንም ትውፊት ስለሚቃወሙ ማንኛውንም ትውፊት መጽሐፍ ቅዱስ ውስጥ የተጻፈ ስቴት የተደረገ ነገር ኤግዛክትሊ በመዝሙርም ይሁን በቅዳሴ በስርዓት አምልኮትም ይሁን በሕግና ስርዓትም ይሁን በሆነ መንገድ መጥቶ ያ መጽሐፍ ቅዱስ የተጻፈው ነገር ራሱ ሌላ ቦታ ላይ በተግባር ሆኖ ሲታይ መጽሐፍ ቅዱስ ነው ይሄ፣ መጽሐፍ ቅዱስ ውስጥ ያለው ሐሳብ ነው ይሄ ቢባሉ መጽሐፍ ቅዱስ ውስጥ ተጽፎ መገኘቱን ከሆነ የሚፈልጉት በዚህ መንገድ መረዳት በጣም ክርስትናን ማዛባት፣ ክርስትናን ማበላሸት፣ ክርስትናን አለመረዳት ነው እና ይሄንን ነገር በትክክል መወያየትና መነጋገር ቢቻል የሚያነሷቸው ጭብጦች ምንድናቸው የሚለውን በትክክል ተረድቶ ማስረዳት ቢቻል፣ መከላከል ቢቻል እነሱን ሰምቶ የሚጎዱ ሰዎችን መታደግ ይቻላል። እነሱንም ራሳቸውን ምናልባት መታደግ ይቻላል። ብዙ ጊዜ ያው በስሜት ትምህርት ባለመብሰል ያገኙትን ነገር ሁሉ በሚዲያም በመጽሐፍም ያገኙትን ነገር ሁሉ ከውጭም ከሀገር ውስጥም በማግበስበስ ብዙ ጊዜ የተሳሳተ ነገር ያስተምራሉ። ፓስተሮቻቸውም ተማሪዎቻቸውም ማንኛውም መጋቢዎቻቸው ያስተምራሉ። እንደሚታወቀውም ተመልሰው ወይ ይቅርታ ይላሉ። ማንም ሰው እንደዚህ አይነት ነገር ሊፈጠርበት ይችላል ማለት ነው። ይሄ ከሆነ ሰሚንም ራሱን አስተማሪንም መታደግ ይቻላል ማለት ነው እና ይሄንን በቅንነት በፍቅር በማስረጃ ሆኖ በሞገት ያስፈልጋል። ዋና ሀሳቡ ግን ያው ቤተክርስቲያንን መቃወሚያ የቤተክርስቲያንን ትምህርት መቃወሚያ መንገድ ስለሆነ ይሄም የተለመደ ስለሆነ ሳይገረሙ ሳይደነቁ በትክክል ተርቶ በትክክለኛ ማስረጃና በቅንነትና ፍቅር መቃወም መከላከል የተሻለ ነው የነማስ ደርስ ይገራል። እግዚአብሔር ይስጥልን፣ ቃልዮት ያሰማልን መጋቤ ብሉይ። እንግዲህ ይህን ጉዳይ ርዕስ አድርገን ብንመጣበትና በሰፊው ብንነጋገርበት በክርክሩ መሃል የሰሙ ያደመጡ ወይም ደግሞ የተዛባ አመለካከት የያዙ ሰዎችን ማዳን እንችላለንና እንግዲህ ቀድመን ለመምህራኑ ነግረን በዚህ ርዕስ ላይ እንመጣለን። ፋንትዬ እንግዲህ በዚሁን ጠቅልለው ካሰብነው ሰዓት በላይ ሄዷል። በጣም እጅግ ደስ የሚያሰኝ ምሽት ነው ያሳለፍነው። ከእናንተ መካከል ሆኖ ይህን ፕሮግራም ማሳለጥ በእውነት ትልቅ ክብር ነው በሚሰማኝ። እግዚአብሔር የተመሰገነ ይሁን። ፋንቱ ድምፅ አሰሚና ወደ ጸሎት እንሄዳለን። እንግዲህ ትንሽ የጉንፋኑ ጉዳይ ስላለቀቀኝ ነው። እንደዚህ አይነት ታላላቅ አባቶቼ በእውነት ክብር ያድልልን እግዚአብሔር በሚያውቀው
የተለየ ነበረ። አንዳንድ ጊዜ ከክርክር ወጥተን የነሱ ብቻ ድምፅ መስማት እንዴት ያስደስታል እና በጣም ይጎኛል። ያርስትልን እንደተባለው ነው እንግዲህ እኛ ብዙ ረዥም ሰዓት መቀመጥ አንልም፣ ግን የተሰጠው ትምህርት እንደዚህ አይነት አባቶች ራሱ ማየት ለእኛ ተስፋ ነው። እውነት ለመናገር ተስፋ ነው እነሱን ማየት ከነሱ ጋር እንደዚህ እና በጣም ደስ የሚል ነበረ። እግዚአብሔር ቢፈቅድ በሚቀጥለው በምንገናኝበት ሰዓት እንግዲህ እናደርጋለን። መምህር በጣም ደስ ብሎኛል። መጋቢያችን ለመጡ ደስ ብሎኛል። መምህር ሊቀ ሊቃውንት ቀሲስ በረከት ዶክተር አረጋ መምህር ተስፋ ሁላችሁም ዲያቆን ዳዊትም ደስ የሚል ጊዜ ነበረን። አይጠገብም የእናንተ ቃል። እውነት ለምን ለራሴ ብዬ ነው እንደዚህ አይነት ነገሮች የማደርገው። ክርክር ቦታ ደስ አይለኝም መግባት ማለት ኑፋቄ ሰምቶ እንደገና እንትን ማለት አንዳንዴ እነሱ ኑፋቄ ያጠፋና መልሱን ብቻ ነበር የምሰማውና እንዲህ አይነት ነገሮች ቢለመዱ በቃ የእኛ አባቶች ምንም ያለምንም ክርክርና ጭቅጭቅ ትምህርቱን ብቻ እንዲህ አይነት እውቀት ቢኖረን አንደኛ በረከትም ነው ያለውን የእግዚአብሔርን ቃል እንዳለ ይዘነው ወደ ቤታችን እንሄዳለን እና ይሄ ነው እንግዲህ መምህር ያሬድ እንዳልከው የሚቀጥለው ፈቃድ ይሁን። መምህር ሊቀ ሊቃውንት ስሙር ስለመጡ በጣም አመሰግናለሁ። ዛሬ ደስ ብሎኛል። ያርስትልኝ። እሺ ፋንትዬ ቃለ ሕይወት ያሰማል። ፎሎ ያላረጋችሁ ከ240 በላይ ሰዎች እዚህ አለን። ሊቃውንቱን ፎሎ አድርጉ። በእውነት